የሞንትጎመሪ ካውንቲ ፐብሊክ ስኩል ህብረተሰብ ሁሉ እንደምን ሰነበታችሁ? ይህ በየጊዜው በአጭር መልእክት የምንልክበት ናው ዩ ኖ ከተባለው አሁንም አውቃችሁታል ከተባለው ፕሮግራም ነው። በአሁኑ ጊዜ በቅርብ ጊዜ ስለሚደረገው ያለው የኢሚግሬሽን ህግ አከባበርና ድርጊቶች እናንተን ቤተሰብና ልጆቻችሁንም እኛም በትምህርት ቤት ደረጃ የሚያሳስብ ሁኔታ ላይ ደርሷል። በዚህም ምክንያት ልጄ ወይ ትምህርት ቤት ስትሄድ ወይ ሲሄድ ደህንነታቸው ምንድን ነው? ደህና ናቸው ወይ? በደህና ይመለሳሉ ወይ? የሚል ጥያቄ ሊያድርባችሁ ይችላል፣ እናውቃለን። አዎ፣ ትምህርት ቤት ሲመጡ በተቻለ መጠን እኛ ደህንነታቸውን እንጠብቃለን። ማንኛውም ልጅ ትምህርት ቤት ሲመጡ ተቀባይነት አላቸው። ማንነታቸውን አክብረን በምንም አይነት ሁኔታ እኛም ደግሞ ሲገቡም ሆነ ከገቡ በኋላ ስለ ኢሚግሬሽን ደረጃቸው አንጠይቅም። በዚህም የተነሳ የተለየ ይዞታ አይካሄድም። በኢሚግሬሽን ደረጃ ምክንያት ተማሪ የግል ኢንፎርሜሽን የግል ዝርዝር ስለሆነ በህግ እዛ ውስጥ እኛ አንገባም። ትምህርት ቤት ተማሪን ለማስተማር ወላጆችን ደግፎ ልጆቻችሁን እንድታሳድጉና እንድትደግፉ ነው የምንቋቋመው። ኤምሲፒኤስ ከምናምናቸው ስለዚህ ሁኔታም ባለሙያዎች ከሆኑ ሰዎች ጋር እርዳታ እንዲያገኙ ካሳ CASA ወይ ደግሞ ጊልክረስት ኢሚግራንት ሪሶርስስ ሴንተር የኢሚግራንት ሰዎች እርዳታ የሚያከፋፍሉ ድርጅቶች ስላሉ የነኝንም ዝርዝር ከኛ የተለያዩ ሌሎችም እርዳታ እንድታገኙ ድረ-ገጻችን ገብታችሁ እዩ። ናው ዩ ኖ አሁንማ አውቃችሁታል። እናመሰግናለን።